ዮሐንስ ወንጌል ከአራቱ ወንጌላት የሚለይበት ምክንያት እነሱ ያልጻፉትን መጻፉ ነው። ያው ታውቃላችሁ ዮሐንስ ወንጌል ውስጥ ያሉ ማርቆስና ሉቃስ ውስጥ የሌሉ ማቴዎስ ውስጥ የሌሉ ብዙ ናቸው። ማርቆስ ፈውሱ ላይ የሚያተኩር ወንጌላዊ ነው። ወጣትም ነው ልጅም ነው። ቶሎ የሚጮህ አጋንንት ካገኘ ይጽፋል። እንዳሁኑ ክርስቲያን ቻናል ነው። ፕሬዝ ጋድ ካልጮኸ አይቀርጽም። ዝም የሚል አይቀርጽም። ይዘጋላታል የሚለውን ይቀርጻል። እና የሂሊንግ መንፈስ ያለው ነው። እንደገና ደግሞ ወጣትም ስለሆነ ቶሎ ጠድፍ ይላል። ወጣት ትግስት የለውማ። ወለደ እጭ ነው የሚለው። ስለዚህ ገና እንትና ወለደ። ማቴዎስ ግን እንትና ወለደ ይልልና ኢየሱስ አይሁዳዊና የዳዊት ዘር መሆኑ ንጉስ መሆኑ ለማሳመን ይጽፋል። ልክ ነኝ አይደል? ሉቃስ ጋር ደግሞ ስትሄዱ ኢየሱስ የአዳም ልጅ ይላል። በሌላ አማርኛ ኢየሱስ የዓለም ሁሉ ነው። ብዙ ጊዜ ስለ ሴቶች የጻፈው ሉቃስ ነው። ስለ ተገፉ ስለ ለምጻሞች የጻፈው ሉቃስ ነው። ኢየሱስ የተገፉ ወዳጅ ነው። አረ በደንብ አሜን በሏ። የማይረቡ ይቻለም ያወገዘቻቸው የተናቁትን ይወዳል ነው። ኢየሱስ የዓለም ነው። ለምን ራሱ ሉቃስም ግሪካዊ ስለሆነ አህዛብ ስለሆነ የአህዛብ ጸሐፊ እሱ ብቻ ስለሆነ ይሰማል አይደል? ዮሐንስ ጋር ስትመጡ ደግሞ ሁሉም ሜቢ ዮሐንስ ሁሉም ከጻፉ በኋላ አይደል የጻፈው አጣራና ምን ነው ያልጻፉት ብሎ የረሱትን ደግሞ እሱ ደግሞ ለቅመው አጣሪ ኮሚቴ ጻፈልን። አረ በደንብ አሜን። ልክ ነው አይደል? አጣርቶ አልዓዛር ከሞት ተነሳ ብሎ ጻፈ። አሜን አትሉ? እነሱ የረሱትን ወይ ደግሞ በእነሱ መጻፍ ያልፈለገውን መንፈስ ቅዱስ በእሱ ጻፈ። አይታችሁ ከሆነ ሌሎች ወለደ ሲሉ ዮሐንስ ጭራሽ ዘፍጥረትንም አልፎ ሄዶ ቃል ነበረ መጀመሪያ አለ። ፈጠረ አይደለም ይል መጀመሪያ ቃል ነበረ አለ። ሃሌሉያ። ዘፍጥረትንም ዘሎ ሄደ፣ በራእይ ሄደ፣ በመንፈስ ሄደና በመጀመሪያ ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለና ሁሉ በእርሱ ሆነ፣ ከሆነውም አንድም እንኳን ያለ እርሱ አልሆነ። this is amazing book። ሰው ካለ አሜን ይለኛል። ዛሬ የሆነ ሰው ተአምራት ይሆንለታል። የሆነ ሰው ተአምራት ይሆንለታል። ከዛ የፈለኩት ይኸውላችሁ ዮሐንስ 15:13 ሁሉም ሰው የሚያውቀው ነው። ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም። በሌላ አማርኛ ራሳችሁን ቼክ አድርጉ። ማንም ጋር ይሄ ፍቅር አይገኝም። እኔ ለልጄ ሞታለሁ እሚል እንደው በአፍ ልትል ትችላለህ። ሞት ሲመጣ አትችልም። this is thank you ልክ ነው። ለምን መጽሐፍ ቅዱስ ውስጥ ልጆቻቸውን የበሉ እናቶች አሉ። ለዚህ ነው ባይብል በእንትን አስቀምጦታል። እናት ልጇን ልትረሳ ይሆናል ነው የሚለው። ይሆናል ነው አትረሳም አይደለም እኮ የሚለው። ልትረሳ ትችል ይሆናል አለና የሱ ላቅ ያለውን ፍቅር ሲያሳይ እኔ ግን አረሳሽም። አረ አሜን። ስለዚህ እንዲህ አይነት ፍቅር እናት ውስጥ የለም። ፖስት ካርድ የመስጠት ፍቅር አለ፣ ገንዘብ የመስጠት ፍቅር አለ፣ ዕውቀት የማካፈል ፍቅር አለ፣ ሰው እንዲያድግ የመመኘት ፍቅር አለ። ነፍስን ግን ብለቅ አድርጎ መስጠት የለም። ኢየሱስ ጋር ብቻ አንድ ሰው አሜን ይለኛል። ከዛ ደግሞ ኢቭን ከተገኘ እንኳን ለጥሩ ሰው ነው የሚገኘው። ጻድቅ ፐርፌክት የሆነ ደግ ሰው ከተገኘ ለዛ ሰው ነፍስ የሚሰጥ ለእንደኔ አይነት የማይረባ ሰው ግን አይገኝም። እንኳን አይደለም ዋሱ ነኝ ብትለው የሚሆንልህ የለም። ለእንደኔ አይነቱ ነገ የ10,000 ብር ዋስ እሺ አይልህም ሰው። ዩጋጅም እኔ 3,000 ብር ዋሱን ተብዬ እንዴት እንደተፈታተነኝ ይሁት ፓስተር ቲጂ ተፈታተኑኝ ግን እንደምንም 3,000 አይጎዳኝም ብዬ ሆንኩኝ። ልሙጥ አጥኑ ፈካ በላችሁ ያስ እሺ ነፍስን ስጥ ቢሉኝ ዛቲስ ከበር ነው። ነፍስ ዋስ መሆን አትችልም። ኢየሱስ ጋር ግን ነው የሚልን ይሄ ፍቅር አለ። ነፍሱን ስለ ጠላቱም ይሰጣል፣ ስለ ወዳጁም ይሰጣል። አሜን ነው ወይ? ግን ለምን እንዲህ ያለ ብዬ ዝም ያሰብ ዮሐንስ ነው በጣም ስለ ፍቅር የሚያወራው። በነገራችን ላይ ዮሐንስ የዘብዴዎስ ልጅ አይደለም? ሁለት አይታችሁ ከሆነ ከአባቱ ጋር ነው ብዙ ጊዜ የሚሰራው። እናት የሌለው ይመስለኛል። ለምንድን ነው የተጠራጠርኩት? እናት የለውም ብዬ ከአባቱ ጋር ይነሳና ኢየሱስም ሲሞት መጨረሻ ላይ እናት አለው እንዳይከፋ ማዘር አለ አለው። እሷም ደግሞ ልጅ የለኝም እንዳትል ጆን አለ። ለምን ወንድሞቹ በሱ አላመኑማ። ያዕቆብ እናት ብትም በኋላ ከትንሣኤ በኋላ እኮ ነው ያመነው። ጠቅላላ ብራዘር ነው መጀመሪያ የማያምነው ታውቃለህ። ብራዘር ሁሌ አስቸጋሪ ነው። እዚህ ቤትም ብዙ ጊዜ በጣም ቶሎ የማይፈወሰው ማን ነው? ብራዘር ነው። ለምታ ስብከት ይለምዳል፣ ምሳሌ ይለምዳል፣ አወራሪ ይለምዳል፣ እንዴት እንደምጎናጨፍ ይለምዳል። ከዛ በኋላ ያቃል በቃ ያቃል። ስለሚያቅ ምንም ድንገት የመጣ ሰው ተፈውሶ ሄደ።
እንደዛ ነው እኮ አሰራር። ይሄ ፋሚሊየር ስፒሪት አለ። ይሄ አናውቀውም እንዴ ያሉት ናቸው እኮ ኢየሱስ መቀበል ያቃታቸው አናጺ ልጅ ምናምን ወንበር ያሰሩት ሰዎች ናቸው። ብፌ የሰራላቸው ሰዎች ኮንዶሚኒየም ምንድነው ኮሚቴ ነው ሰርቶ ዛቲዝ አሉ። ገብቷል አይደል? ዮሐንስ አየውና እነኋት እናት አለው። መስቀል ላይ ሆኖ ነው አሳዝኖታል መሰለኝ። ደግሞ ዮሐንስ ራሱ ሲጽፍ ወደ ልቡ የሚጠጋ ራሱን አይጠቅስም። ዮሐንስ ነኝ አይልም፣ ግን ራሱ ስለጻፈ ሌሎቹ አላላወትም። ኢየሱስ ይወደው የነበረ አየ ፍቅር አጥግቦታል። አየ እናት ውስጥ የሌለ ፍቅር አይቷል። እባካችሁ ጩሁና አሜን። እና ሲጽፍ ኢየሱስ ይወደው የነበረ ደቀ መዝሙር ሃሌሉያ። እንደገና ወደ ልቡ ይጠጋ የነበረ ደቀ መዝሙር። ለዚህ ነው እኮ ተራራም ይዞት ይወጣል። ሊያወራው ሲፈልግም ወደ ልቡ ጠጋ ይልና ማን ነው አሳልፎ የሚሰጥ ብሎ ያወራ ዮሐንስ። እንደውም በሰላም የሞተ ዮሐንስ ነው። ታውቃላችሁ አይደል? ብዙ ጣጣ ቢቀበልም ረጅም እድሜ ኖሮ መጽሐፉን በደንብ ጽፎ በሰላም የሞተ እሱ ነው። ስለሱ ነው እንደውም ረጅም ዓመት እንዲኖር ራሱ እንትን ያሉ። ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። አዎ ድምቅ አርጉና አሜን በሏ። ዛሬ ጌታ አራት ነው። ስለዚህ ከዚህ የሚበልጥ ለማንም የለም። እንዲህ አይነት ፍቅር አለ። ለምንድን ነው እንዲህ ያለው ብዬ ሳስብ ብዙ ፍቅሮች ሲለወጡ አይቷል። ሶስት ነገር ነው የምነግራችሁ። ብዙ ፍቅሮች ሲለወጡ አይቷል። የኢየሱስን ሲያይ አይለወጥም። መቼ አየመሰላችሁ? አንድ ቀን ይሁዳ ሄደና ሸጦ መጣ አይደለም? ይሄን ብዙ ጊዜ አስተምራችኋለሁ። ያው ይሁዳ የሸጠበት ዋጋ ስንት ነው? 30 ብር። የምን ዋጋ ነው አልኳችሁ? አንድ በሬ ባሪያውን ሲወጋ ካሳ የሚከፈለው ስንት ነው? 30 ብር። በሬ ለባሪያ ሲወጋ ካሳ 30 ብር። እንዴት እየተናቀ እንደሆነ አስቡ። 30 ብር ዋት 30 ብር ምንም ጥቅም የሌለው እኮ ነው። ኢየሱስን ሄዶ ሸጦት መጣና ቀብዲ ይዞ ሲመጣ ዮሐንስ ቆይቶ አይደል የጻፈው? እንዳለ በቪዥን አዩ። ወይ ጉድ! የዛ ቀን እግሩን አያጥበው። እግሩን እያጠበው ምን አለ ዮሐንስ ከስር እዛው ጋር የወደዳቸውን እስከ መጨረሻ ወደዳቸዋል። እንዴ የሸጠውን እግር ማጠብ ከባድ ስለሆነ እንዲህ አይነት ፍቅር ለማንም የለውም። ከዛ እሺ ይሁን አለ። ሸጦ ቀብዲ ኪስ ይዞ ይታገሳል። ግን ወታደር ይዞ ሲመጣ ምን ያደርገው ይሆን ብሎ ሲጠብቅ ይሁዳ ወታደሮችን እየመራ ጌቴሴማኒ የምትባል ቦታ መጣና ኢየሱስን ሳመው። ቆይ ምን ይላል ብሎ ጆሮን እንዲያቆመሰ ወዳጄ አሉ። የሰው ልጅ በመሳማሰል አሁንም ወዳጄ፣ ለሰንሰለት እየሰጠ ለስራት እየሰጠ አሁንም ወዳጄ። እንደዚህ ያለ ፍቅር ለማንም የለውም። ኧረ ጩሁና አሜን። አይ ቆይ ጴጥሮስ ደግሞ 3 ጊዜ ካደ። እስቲ ጉዱና ያለው ብሎ ሲጠብቅ ከትንሳኤ በኋላ ነይ አላት መግደላዊት ማርያምን፣ ሂጂና ለደቀ መዛሙርቶቹ መነሳቴን ንገር ያለና ለጴጥሮስም። ለምን ጴጥሮስ 3 ጊዜ ስለካደ ስሜን ረስቶታል ሰርዞታል ብሎ ሲያስብ ደቀ መዛሙርት አለና ጎኑ ላይ ለጴጥሮስም ሄደሽ ንገሪው ብትክዳኝም ወዳሃለሁ። አረ በደንብ አሜን በሏ። ዛሬም ስምህን አልረሳሁም። ዛሬም አንተ በልቤ ውስጥ አለ። አይ ለደቀ መዛሙርት ንገር የሚለው እኮ በቂ ነው። ግን ጴጥሮስ ውስጥ ልዩ ስሜት ስላለ ለጴጥሮስም በስሙ ጠርተሽ ተነስቷል በይው፣ በገሊላ ይቀድማችኋል። ስለዚህ አያየና ብዙ ፍቅር ይቀየራል። ኢየሱስ ቢካዳ ይቀየር፣ ቢሸጥ አይቀየር፣ ቢሰቀል ምን ይላል ተብሎ ሲጠበቅ የሚሰሩትን አቁም ይቅር በላቸው። መስቀል ላይም ሲጨመቅ ፍቅር፣ መሬት ላይ ፍቅር፣ እስር ቤት ፍቅር ሲንገል እስቲ አሜን። ከዛ እንዲያጮካልና እንደዚህ ያለ ፍቅር ለማንም የለው። አንዴ በሉ እስቲ this is agape እና ብዙ ፍቅር ሲለወጥ፣ በነገራችን ላይ ብዙ ፍቅሮች ይለወጣሉ። እናትም አባትም እኔ አይለወጥም ብዬ ቃል መገባላችሁ ሰው የለም። እግዚአብሔር ብቻ እንደማይለወጥ ግን ቃል ገባላችኋል አይደለም? እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁ ማለት እንዴት ይሉታል? በጣም ጸላይ ስለሆናችሁ ኖ በጣም ኖ እኔ እግዚአብሔር አልለወጥም። አረ በደንብ አሜን። ባለፈው አንድ ግጥም ነግሬያችሁ የለ ድሮ ባይዘው ነግሬያችሁ እንደሆነ አላውቅም። ቀጠሮ ሲቀጣጠር እጮኛ ማቾች ስልክ የለም አይደል? ሞባይል ምናምን የለም። ይሄ የሚዞረው ነው ወይ ደግሞ እንዲህ የሚለው እና ሲቀጣጠሩ 4 ኪሎና ፒያሳ ነው አብዛኛው ቀጠሩ። ለማህሙድ ጋር ጠብቂኝ የሚለው መጽሐፍ እኮ ለዛ ነው የተጻፈው። ማህሙድ ጋር ጠብቂኝ፣ ፒያሳ ጠብቂኝ። ዩጋችሚ ለምን ስልክ የለም ያኔ። ትልቁ ነው ታነሳለህ፣ የት እንገናኝ ትላለህ። እንደውም ከጎረቤት ነው የምታስጠራው። እናንተ ያኔ ልጅ ናችሁ፣ የኛ ዘመን ነው መነግራችሁ። ታስጠራና 4 ኪሎ ማስታወቂያ ቦርዱ ጋር ትላለህ። ለምን ያኔ ማስታወቂያ በፌስቡክ አይመጣም በምን አይመጣም፣ ቦርድ ላይ ነው የሚለጠፈው። 4 ኪሎ የሚያክሷል እዛ ላይ ነው የሚለጠፈው። ዘዴው ምንድነው መሰለህ? ምናልባት ልጅቷ ስራ ከሌላ በዛው ያነበበች እንትን ታገኝ ነው እኮ ማስታወቂያ ነው በዛው ታነባለች ማለት ነው። ጌታ የተመሰገነ
ማህሙድ ሙዚቃ ቤት ጋር ደግሞ ለምንድን ነው እንዳይደብራት ነው። በዛው እንትኑ ይከፈታል እዛው ሙዚቃ ከዛ እንትን ጥበቃ ከራሱ አርጋት እንትን ምን አንተ አታቁም ልጅ ናችሁ በአብዛኛው። እሺ ችግር የለውም። ኤኒዌይ እንደዛ ይመስለኛል እንደዛ እየጠበቀች ሲቀር የሚሰማት ነው። ሐሳቡን ሲቀይር የሚሰማት ነው። ያገባኛል ብላ እየጠበቀች ይረዳኛል ብላ እየጠበቀች አይደለም። አንድ ግጥም አንዴ ነግሬያችኋለሁ። እንደው ምን አለ እየመጣ ስትጠብቀው አልመጣም ቀረሁኝ ካንቺ የተሻለ ሌላ አገኘውኛል። አለቅ መልክ ትሻል ምን ትሻል የሰው ልጅ የተሻለ ካገኘ ይቀየሳል። እግዚአብሔር ግን ሰላለም ሰው ካለ አሜን ይለኛል። ይሁላችሁ አትጠፉም በማይለወጥ ፍቅር ተይዛችኋል አይደለም። ወዳችኋል አለ ያዕቆብ። ምንድነው 10 የሚያጠፋ ሰው ነው ያዕቆብ። ምንድነው 10 የሚያበላሽ ሰው ነው። ግን ወዳለሁ ያዕቆብ አትጠፋም አሉ። ለምን? እኔ እግዚአብሔር አልለወጥም። ብዙ ነገር ይለወጣል። ሁለተኛው ልንገራችሁ፣ ምንም ነገር በምድር ላይ ዮሐንስ የገባው ውጤቱ አይታወቅም። ፋይናል ምን ይሆን? አሁን አንዳንድ ሰው ሲጋባ እዚህ ቁጭ ብሎ ሰው ምን ይላል? መጨረሻቸውን ያሳምርላችሁ ይላል። የሰው ፍቅር አይታመንማ። ምን እንደሚያደርጉ አናቅምኛ። መጨረሻቸውን የተባለው ለምንድን ነው? በኋላ ቀይ ሊያሳይ ይችላል። አንዳንድ እህቶች አሉ፣ አንዳንድ ወንድሞች አሉ ብቻቸውን የሚያወሩ። ለምን? ልጅቷ ምንም ሳትል ዞር ብላ አይደል? እሺ ቆይ ብዙ ሰው የሚጎዳው በማን ነው? በጠላት እኮ አይደለም፣ በሚወደው ሰው። ሁላችሁም ራሳችሁን ቼክ አድርጉ። የወደዳችሁ ሰው ነው የሚጎዳችሁ። እንደውም አንድ ቀን ሲጸልዩ ምን አሉ? እግዚአብሔር ሆይ አሉት፣ እኔ ከጠላቴ ጠብቀኝ አልልም፣ ጠላቴን ራሴ እጠብቃለሁ አይሉ። ራሴ ከሚወደኝ ግን ጠብቀኛለሁ። ለምን? አምነህ ሁሉ ጀርባህን ለሰውየው ስለምትሰጠው እንሸቅል ያደርግ ይችላል። ጠላትስ ኦሬዲ ጠላት ትወጥራለህ። ሊያማርስ ሲል በሰሜን ያለ በሟርት መሰራባት በዚህች ሴትዮ በሉባንጃ በጋንጫ እያልክ አይደለም እንዴ? ጠላት ወዳጄ ነው የምትለው ግን ምንም ነገር ማድረግ ይችላል አንተን አይደለም እንዴ? አይደለም በመድኃኒዓለም። አዎ ስለዚህ ነው ምንም አይነት የሰዎች እንትን ምን ነገር እንደሚሆን አንታውቅም። ዮሐንስ ግን ሲያይ የኢየሱስ ፍቅር ግን ውጤቱ መጨረሻው ይታወቃል። ስለዚህ አይደል መዝሙረኛው ምንድነው ያለው? ወዶኛልና ከጥፋት ጉድጓድ አወጥ። የመጨረሻው የእግዚአብሔር ፍቅር እኛን ከጉድጓድ ማውጣትም ማዳን ብቻ አይደለም እኮ እየተዋረድክበት ካለ እየወደቅክበት ካለ ገደል ወደ ላይ ያወጣል። ሲንገል በእናትህ አሜን በለኛ። የሆነ ሰው ዛሬ ከጉድጓድ ይወጣል። ይሄ ፍቅር መገለጫው ይሄ ነው። ተቆርሽልሃለሁ ነው፣ ህይወቴን ሰጥቻለሁ ነው። ምንድነው የምትፈልገው? ኪራይ ካልከፈለ የሆነ ነገር ካልሆነ አይደለም። ይሄን ፍቅር ገና ስታየው የተቆረስከው ለኔ ነው፣ የተበጨከው ለኔ ነው፣ ያነስከው ለኔ ነው፣ ከሰማይ የወረድከው ለኔ ነው። ስለዚህ ነው የትኛውም የጥፋት ጉድጓድ በኢየሱስም አያገኛችሁ። አንድ ሰው ጮሆ አያገኘኝም ይበል። ጉድጓድ አያገኘኝም። ከጉድጓድ ያወጣችኋል አይደል የሚለው እኮ ከጉድጓድ አይደለም የሚለው ከጥፋት ጉድጓድ ልም ያልክ ፋይናሊ ልትሞት ካለበት ጉድጓድ ይሄ ፍቅር ያወጣል። እሱ ወዶሃል። የተወደደ ሰው ዛሬ በኢየሱስም ይወጣል። እተነብያለሁ። እውነቴን ነው የምላችሁ። የሆነ ሰው እግሩ ዛሬ ከጉድጓድ ይወጣል። በቃ ከውርደት ቁልቁል ከመሄድ በኢየሱስም ይወጣል። አዎ እንደዛ ነው የሚለው ከጥፋት ጉድጓድ። ኤቭሪ ፍቅር እኮ ትጠራጠራለህ። ኤቭሪ ፍቅር ምን ይላል ኦሮሞ? መርቃ ጉበታ ውበታ አርጋ ይላል። አንተረጉመው ትርጉም ለራሳችሁ። እሺ ምን ይላል በአማርኛ? እንደው ቀጥታም ባይሆን ጠርጥር ከገንፎ ውስጥ አይጠፋም ስንጥር። ዝም ብለህ ገንፎ ነው ብለህ ፍዛ ሰክቶ ትላለህ ነው። እየተጠራጠርክ ነው ቼክ የምታደርገው። ሁሉን ነገር ትጠራጠራለህ። ክቡንቱን ትጠራጠራለህ። እማትጠራጠረው ግን ፍቅር አለ። ይጥለኝ ይሆን ይረሳኝ ይሆን ያዋርደኝ ይሆን የሚባል የለም። ሁሌ እኔ ደስ የሚለኝ ቃል ታውቃላችሁ? ሸክላ ሰሪው። እንደውም ቲቪው ራሱ ከተባለ ሸክላ ሰሪው ነው የሚባለው። የኛ ቲቪ አሜን አትሉ? እምነት የለም እኮ ሶስት ሰው አሜን አለ። እሺ ሸክላ ይውላችሁ አይታላ። ሸክላ አፈሩ ከሩቅ ነው የሚመጣው። አሁን ይሄን ሰፈር እዚህ ያለ አፈር ወስደ ሸክላ ላርግ ብትል አትችልም። ይሰማል? አትችልም። ይፈረካከሳል። የሸክላ አፈር ፒውር ነው ለራሱ በቃ ቆንጆ ነው የተሰራል። ያንን አፈር ከሩቅ ቦታ ጭነው አንጥተው በገንዘብ ገዝተው ይሰራሉ። እየሰሩ እያለ ኤርሚያስን ሂድ ብሎት ነው ፈከስ ይላል። የተፈረከሰው ግን ሌላ ቦታ አይደለም፣ ሰሪው እጅ ላይ። ቅርጽ ያጣው ብልሽት የገጠመው የት ነው? ሰሪው እጅ ላይ። ምንም ነገራችን ይበላሽ እጁ ላይ ነው። ከዛ ሸክላ ሰሪው ማይረባ አፈር ብሎ ካጥሩ እጂ አይወረውረውም። ደግሞ ያቦካውና
ወደሚፈልገው ዲዛይን ወደሚፈልገው መልክ አሻሽሎ ይሰራዋል። ወዳጆቼ መጨረሻችሁ እኔ ይታየኛል። ያማረ ቅርጽ ይሰጣችኋል። ያማረ መልክ ይሰጣችኋል። የእናንተ መጨረሻ ውርደት አይደለም። ውድቀት በኢየሱስ ስም ይሆንብሃል። ግድ የለም አሜን በለኛ። እጁ ላይ ነው የፈረስከው፣ እጁ ላይ ትሰራለህ። እጁ ላይ ነው የደከምከው፣ እጁ ላይ ትነሳለህ። እጁ ላይ ነው ያረጀው፣ እጁ ላይ ትለመልማለህ። ኢን ጂሰስ ኔም እተነብያለሁ ለአንድ ሰው ሊጥለኝ ነው እንዳትለኝ፣ ሊወረውረኝ ነው እንዳትለኝ። እንኳን ኢየሱስ ሸክላ ሰሪው ያንን አፈር ጨክኖ አይጥልም፣ በዋጋ ስለተገዛ። አንተ ደግሞ የተገዛው በወርቅ በብር አይደለም፣ ኪዳን ባለው በሕያው ንጹሕና ድፍ በሌለው በኢየሱስ ደም። አንድ ሰው አሜን። አይጥላችሁ። ይሄን ቃል ገባላችኋለሁ። እግዚአብሔር አይጥላችሁም። መጨረሻችሁን አሳምሮ እንደገና እድል ያላችሁ ህዝቦች ናችሁ። እንዴ ቆይ እንዲህ አይነት ፍቅር አለ እንዴ በመድኃኒዓለም? 99 በግ እያለው አንድ ፍለጋ ትሄዳለህ እንዴ? 99 ቢበሉስ ከ99 አንድ ያስበለጠ ይሄ ነው ያንተ አባት። ከዛ በግ ተገኘ አልተገኘ ትደግሳለህ እንዴ? እሱ ግን ለበግ የደገሰ ለኔ የደገሰ ለእናንተ የደገሰ የገባው ሰው ካለ አሜን ይላል። በቃ ይሄ ነው። ስለዚህ ይኸውላችሁ የመጨረሻ ፍቅር አይታል። ሁሌ እላለሁ እወዳታለሁ ይላል ሰይጣን። እዚህ ብዙ ጊዜ ስናስለቅቅ እወዳታለሁ ይላል። ከዛስ ገላታለሁ ይላል። ውጤት ይወዳታል፣ ውጤት ገላታለሁ። አንዳንዱ ደግሞ አይታል አሲድ ይዞ ይሮጣል። እወዳታለሁ ምን አሲድ ደፋባታል ብሎ አሲድ ይደፋባታል። ግን ሲጠይቅ ምንድነው ስለምወዳት ነው ይላል። ከዛ ስለወደዳት አሲድ ደፋባት። this is the last result። አሲድ ነው ሪዛልታቸው አይደል እንዴ? ከዛ አንዳንድ አጋንንት በጣም ከራራል እገላታለሁ ካላለ ምን ይላል? እወዳታለሁ እና ፈረሴ ናት ይላል። በሰላም ያለችውን ባለ 2 እግር ልጅ ባለ 4 ያረጋታል። እሱ ግን ምን አለ? እወዳቸዋለሁ እና ምን ታረጋ? አጸድቃቸዋለሁ፣ በአብ ቀኝ አስቀምጣቸዋለሁ፣ ድጋሚ እመጣለሁ፣ መኖሪያ ቤት ሰራላቸዋለሁ፣ እስከ ዓለም ፍጻሜ ከእናንተ ጋር። ሃሌሉያ ሃሌሉያ። ቢደክመኝስ አነሳሃለሁ፣ ብትዝልስ አበረታሃለሁ። ሲንገሌ ሃሌሉያ። ነግሬያቸዋለሁ እኮ ከበጎቹ ጋር አይደለም። ይሄ በጉልበቱ ጽናት የሚራመድ ማን ነው ይላል አይደለም? እግዚአብሔር ሲራመድ ኃይለኛ ነው። ሰው እንኳን ሲራመድ ዘበርድ ምንድነው ዘሴም ፌዘር ፍላይ ምናምን የሚባል እንግሊዝ አለ የለም? አለ። ተመሳሳይ ላባ ያላቸው ወፎች አንድ ላይ ይበራሉ ይላል። ሰውም እንደዛ ነው። ተመሳሳይ ላባ ከሌለው አብሮ አይሄድም። የተማረ ከተማረ፣ ቆንጆ ከቆንጆ እንትን ማች እኩያ አይደለም ምናምን ይልና ዘሴም ፌዘር ነው ፍላይቱ ጌዘር። ኢየሱስ ብቻ ነው ከላባው ውጭ የሚባር። እኔ የሱን አልመጥንም። እሱ ከኔ ጋር መኖርም መሄድም የለበትም። ዝቅ ብሎ ግን በአንተ ውስጥ እኖራለሁ፣ ካንተ ጋር ሄዳለሁ። ምን አይነት አባት ነህ! I love you Jesus። እንደዚህ ያለ ፍቅር ያው ፍቅሩ የገባን ቀን ዘምረን አናቆምም፣ ጮኸን አናቆምም። ምን በቃ ግራ ነው የሚገባ። አንዳንድ ሰው እንዴት ላስረዳው? አምልኮ ላይ ደክመዋል፣ ቃል ላይ እንዴት አባቴ እንደማይደክም እንዴት እንደማስረዳችሁ ግራ ይገባኛል አንዳንድ ቀን። እውነቴን ነው የምላችሁ። እኔ ነግሬያችሁ ከሆነ አንድ ጊዜ መጀመሪያ የወደድኳት ልጅ ማለት ነው አታውቅም እንደወደድኳት ራሱ ማለት ነው። የእውነቴን ነው የምልህ። በበራችን ዝም ብላ ዘይት ልትገዛ ስትሄድ ሳያት ዘይት ስትገዛ ስትመለስ ሽንኩርት ስትገዛ ደብዳቤ ሰጧት ማለት ነው። ሚኪ ስለሚያውቃት ስሟን አልጠራም። ከዛ እውነቴን እኮ ነው የምላችሁ ደብዳቤ መልሱን ሰጠች። አንተ ሰው ሌሊት ሙሉ ያነባል? 4 መስመር ከማዘር ጋር በምን ተጣለው? የዛ ጊዜ ፊቼ ካስታውስክ 6 ሰዓት ላይ መብራት ይጠፋል። ድሮ 6 ሰዓት በጀነሬተር ነው ከተማው። 6 ሰዓት ጠፍቷል። ክብሪት አጠገብ ያርጌ ሙሉ ከበራ ትነቃና ምንድነው አንተ ነው እንዳትልም ብዬ ብሽ አርጌ 4 መስመር አነባለሁ። በመብራት እኮ ያነበብኩትን በክብሪት ደግማለሁ። ከዛስ እቆይና እውነት አልመስል ይለኛል። እንደገና ብሽ አርግና 4 አሁንም እቆይና ብሽ 4 እንዲህ ሲል በእውነት ነው የምላችሁ ሊነጋ አካባቢ እንቅልፍ ይዞኝ ሄደ።
መሬት ነው መታኛው እናቴ እዛኛው ክፍል ነች መጣች ክብሪት በክብሪት ነው እኔ ለጥ ብያለሁ ክብሪት ስትል ብን ማለት አራት መስመር የሆነ እኮ የኢየሱስ ፍቅር እኮ ሲገባብ እኔ ሁሌ እላለሁ ዮሐንስ አለ ትእዛዞቹ እኮ ቀላሎች ናቸው አለ ይሄ መዘመር ለኢየሱስ መኖር በጣም ሲምፕል ነው አለ ምን ፍቅር ካለ ይኸው ፍቅር ካለ ከዚህ በፊት ነግሬያቸዋለሁ አሁን ለምሳሌ አንድ ኩንታል ብልቅ ያደርገ እዚህ ላይ ብሸከም very heavy በጋሪ ብገፋውስ very easy አያ ፍቅር ሲኖር ክርስትና በጋሪ እንደዚህ ይወዳቸዋል ኢየሱስ ዓለም ላይ ታይቶ በማይታወቅ ወደፊትም በማይሆን በዛ ፍቅር ተወዳቸዋል አንድ ጊዜ ተወድጃለሁ በለኝ አው የጫማ አይደለም መወደድ ኪራይ ቤቱ አይደለም ያምትነደው አይደለም የተቆረሰ ስጋና ደም ያለ ሰው ነህ አንተን ሰይጣን አይችልህም ጩና እንደ አሜን ዋጋችሁ ከባድ እንደሆነ ታውቃላችሁ ግን አሜዚንግ እኮ ነው የኛ ዋጋ ወይ እኔ እንዴት ላስረዳችሁ ኢየሱስ ድንቅ ነው በእናታችሁ አሜን በሏ ከምን በላው በላይ ከምን ተጣው በላይ ይመለካል ደሞ እሱ አይጎልም ፈውሱ አይጎል በረከት አይጎል ይሄ ሁሉ የሆነው ታዲያ ለምንድነው እኔ እንድፈወስ እኮ ነው እኔ መልካም እንዲሆንልኝ አይደለም እንዴ ሁሌ እንደምላችሁ እንዲህ ሲቆረስ ምንድነው ያለው እኔ ተቆራርሽ በተስተስ ብያለሁ አንሻለሁ ከሙሉና ጎድያለሁ አንተ ሙሉ ትሆናለህ ዛቲ ለውጫለሁ እኮ ስለዚህ የብዙ ፍቅር ውጤቱን ባናቀም የእግዚአብሔርን ግን እናውቃለን መጨረሻ ላይ ድነት ነው በረከት ነው አሜን የመጨረሻ አንድ ልበል የኢየሱስ ፍቅር ለሁሉ ይበቃል ለሁሉ አሁን የኔ ፍቅር ለሁላችሁም እኩል አይደለም እንኳን ያባት ፍቅር ለልጆቹ እኩል አይደለም እኮ ለአንደኛው ይሄ የዋ ነው ምናምን ለሚለው ትንሽ ያጋደ በሆነ ሪዝን የሆነ ሰው ትንሽ አይደለም እሱ ጋር ኦሮሞ እኮ ነው ለኦሮሞ ይጆለስ ወላጋ ይላል ትግሬ ከሆነስ ባይ ወልዋዝ አብዚ በቃ እንደዚህ ዘር ለዘር የሆነ ምን አይ ኢየሱስ ግን ጉራጌ ነው ብሎ አይወድ ኦሮሞ ነው ብሎ አይወድ ወይ የጴንጤ እንዳይመስል የኦርቶዶክስ እንዳይመስል የካቶሊክ እንዳይመስል ለዓለሙን ስለወደደ ለዓለም ሁሉ ነው የተቆረሰው ለዓለም ሁሉ ድፍን ዓለም ኦርቶዶክስ ለኦርቶዶክስ ሞቷል ጩህና አሜን ለካቶሊክ ሞቷል ለጆቫው ሞቷል ለሁላችን ሞቷል ኢየሱስ የሁላችን ነው አንድ ሰው ጮህ አሜን ይበል ለሁሉም ይበቃ ፍቅር ያለው ኢየሱስ ነው ከዛ አያየነው እንደዚህ ያለ ፍቅር የትም የለም ሃሌሉያ ለማንም የለም አፍቃሪያችን ኢየሱስ ነው ፕሬዝ ጋድ የመጨረሻ አንድ ልመርቅ ኤቭሪ ፍቅር ሁሌ ምለው የማንም ፍቅር ደሞዝ ነው ሰምታችሁኝ አሁን እናንተ በጣም ከወደዳችሁኝ ወይ ስለምሰብክ ነው ወይ ጸባይ ቆንጆ ስለሆነ ነው ሚስቴ ራሱ የለችም በቡኑ መብት መናገር እንችላለን አራት ቀን አምሽቼ በገባ ከሚታወቅ መሻሽበ እናንተን ሰብስባ ምን ሆኗል ፓስተር ሚል ሽምግልና በቤት ውስጥ ይካሄዳል ስለዚህ ሚስተር ራሱ እንድትወድ የሆነ ነገር ታርጋ ሰርፕራይዝ ትላለ ፖስት ካርድ የልፋቴ ውጤት ነው የድካሜ ነው እነዚህ ነገር ባቋርጥ ምን ስጦታ ሰጥቶኛ ያቅም ስጦታ አይሰጠኝም እኔም እሷን እንደዚህ ይላል አታከብረኝም አይደለም እንዲያሰማኝም ምናምን እንደለው ስለዚህ የመሰማት ውጤት ነው አንዳችን ለአንዳችን ከፍለን ነው ኢየሱስ ጋር ስትመጣ ግን ምንም ካንተ ሳይፈልግ አይደል ያለ ምክንያት ወደ በምክንያት አጠላ ያንተ ፍቅር መተኪያ የለውም ያንተ ፍቅር መነሻው ከራስ የምሕረት የማያልቅብህ የኔ ጌታ ስፈራ ስቸር ማልተነፍሰው ሚስጥሬ በዝቷል እኔም ባልናገር የወዳጄ ይህንን ያውቃል እሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉስ በራሴ ደጅ የምሕረት አይኑ ዛሬ የሚያየኛ አይሰለቸኝም ይደግገኛ የምሕረት አይኑ ዛሬ የሚያየኛ
አንድ ጊዜ ፈላጊ በሉ ጌታን ፈላጊ ኢየሱስ ወዳጄ ያለ ምክንያት ወደ በምክንያት አጠላም ያንተ ፍቅር መተኪያ የለው ያንተ ፍቅር መነሻው ከራስ የምሕረት የማያልቅብህ የኔ ጌታ ሃሌሉያ